ሰላም ሰላም ውድ የሜሎና ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ የምንገኘው ከእንጦጦ ሰማይ ስር ርዕሰ አድባራት ወገዳማት እንጦጦ ቅዱስ ራጉኤል ወኤልያስ አንድነት ቤተክርስቲያን ውስጥ ነው የምንገኘው። ይህ ቤተክርስቲያን የስምንት ማዕዘን ያለው ቤተክርስቲያን ነው። ይህንን ታሪክ በተመለከተ እንዲሁም ሌሎችን ጥልቅ ታሪኮችን ደግሞ በዚሁ ሚዲያ ላይ አሁን የምናያቸው ይሆናል። እስከዛ ከሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በልዑል እግዚአብሔር ስም ጠይቃችኋለሁ። አብራችሁን ቆዩ። መልካም ቆይታ። እንጦጦ ከአጼ ምኒልክ አስቀድሞ የነ አጼ ይኩኖ አምላክ የነ አጼ ዳዊት አጼ ሊብነ ድንግልና አጼ ሚናስ መናገሻ ነበር። በዚህ ታሪካዊ ስፍራ ላይ ከሚገኙ ቀደምት አብያተ ክርስቲያናት አንዱ ርዕሰ አድባራት ወገዳማት እንጦጦ ደብረ ኃይል ቅዱስ ራጉኤል ወኤልያስ ቤተክርስቲያን ነው። ይህ ቤተክርስቲያን እድሜው ረዥምና ታሪኩም ሰፊ ነው። ጥር 30 ቀን 1877 ዓ.ም በራሳቸው በአጼ ምኒልክ የመሰረት ድንጋይ ተጥሎ የግንባታ ስራው የተጀመረው በወርሃ የካቲት በ1978 ዓ.ም ላይ ነበር። ቅርጹ 8 ማዕዘን ሆኖ ባለ አንድ ፎቅ ነው። ምኒልክ ራሳቸው የእጅ ስራ ስንባሌ ስለነበራቸው አብዛኛውን ስራ ይሰሩት የነበር እርሳቸው ነበሩ። ሰራተኞቹ ከአንኮበር የመጡ ናቸው። አርኪቴክተሮቹ ደግሞ 9 ጎንደሬዎች በመባል የሚታወቁት ከጎንደር የመጡ የዕደ ጥበብ ባለሙያዎች ሲሆኑ ከነርሱም በተጨማሪ 3 ስዊድናውያን ተሳትፎበታል። በተለይ ደግሞ ሀጂ ቃዋስ የተባሉ ህንዳዊ ከፍተኛ አስተዋጽኦ እንደነበረው ይነገራል። ታቦቱ የመጣው ከጎንደር መሆኑ ይነገራል። በአጼ ምኒልክና በአጼ ዮሐንስ መካከል የልቼ ውል ስምምነት ከተፈረመ በኋላ አጼ ዮሐንስ ከእርሳቸው ጋር የነበረውን የቅዱስ ራጉኤልን ታቦት ሰጠዋቸው ነው የሚሉም አሉ። በጊዜው የአጼ ዮሐንስ በአጼ ዮሐንስ ባለ 8 ማዕዘን ድንኳን መስጠታቸውም ይነገራል። ምናልባት የቤተ ክርስቲያኑ ቅርጽም 8 ማዕዘን መሆኑ ከዚህ ጋር የተያያዘ ነገር የሚኖረው ይመስለናል። እንጨቱ ከመናገሻ፣ ለጣራው የዋለው መገንቢያ ከካይሮ እንዲሁም ደግሞ ቆርቆሮ ከፈረንሳይ ነበር የመጣው። ስራው 5 ዓመታትን ፈጅቶ በ1882 ዓ.ም ተጠናቀቀ። የሚገርሙ ቅዳሴ ቤቱ ሲከበር 4595 በሬዎች ታርደዋል። በንግሠ ነገሥታት ዘውዲቱ ዘመን የኖቴ የተባለ ግሪካዊ አድሶታል። አጥሩም በዛው ሰዓት የተሰራ ነው። ስዕሎቹ የሚገርሙ ስዕሎች በቤተ ክርስቲያኑ በቤተ መቅደስ ውስጥ ማለት ነው ይገኛሉ። እነዚህን ስዕሎች የሳሏቸው ደግሞ ሰዓሊ ዘዮሐንስ፣ አለቃ ሉቃስ፣ አለቃ ሳህሉ፣ አለቃ ኤልያስ፣ አለቃ መዝሙር እና አለቃ ዘዮሐንስ ዋነኞቹ ናቸው። ራጉኤል በዘመኑ ዋነኛ የትምህርት ማዕከል ነበር። በርካቶች ቅኔ፣ ዜማ፣ ብሉይና ሐዲስ ተምረውበታል። በዚህ ቅዱስ ስፍራ ከተማሩት መካከል ቢትወደድ ኃይለ ጊዮርጊስ፣ ብላቴና ጌታ ኃይሉ ወልደ ስላሴ፣ መኮንን ሀብተ ወልድ፣ አፈ ንጉሥ ታከለ ወልደ ሐዋርያት ተጠቃሽ ናቸው። እቴጌ ጣይቱ ደግሞ የወርቅ ከበሮ፣ የወርቅ መስቀል፣ የወርቅ ጽና ከንጉሥ ሚካኤል በርካታ የወርቅ መስቀሎች እንዲሁም ከራስ ጎበና የወርቅ አክሊል 13 ጦርና ጋሻ ተበርክቶላቸው ነበር። በዘመኑ መኳንንቶቹ የተበረከተላቸው በዛ ሰዓት የተበረከተላቸው ጥንታዊ ከሆነ ቅርሶች ውስጥ ማለት ነው። እና እነዚህ ቅርሶች አሁንም እዛው ሙዚየም ውስጥ የሚገኙ ናቸው። ከዚህ በተጨማሪ ይህ ቦታ እጅግ በጣም የተረጋጋ ሰላም ያለው ድንቅ ታሪካዊ ቦታ ነው። እረፍት የምታገኙበት ቦታ ነው። በተለይ በከተማ ውስጥ ያላችሁ እሁድ ቅዳሜ በሚመቻችሁ ሰዓት እረፍት ከአዲስ አበባ ብዙ ያራቀ ቦታ የት እንሂድ ካላችሁ እኔ ወደዚህ ቦታ እጠቁማችኋለሁ።
ቦታው የሚገኘው ከእንጦጦ ማርያም ለመሄድ ሽሮ ሜዳ ከአዲስ አበባ ከየትኛውም ሳይድ ሽሮ ሜዳ አለ ትራንስፖርት። ከሽሮ ሜዳ እንጦጦ ማርያም ብላችሁ ትይዙና ከእንጦጦ ማርያም ደግሞ የ10 ደቂቃ የእግር መንገድ አሊያም ደግሞ ባጃጆች ወይም ሌላ ትራንስፖርቶች ይዛችሁ ከእዛው በሩ ጋር ያወርዷችኋል ማለት ነው። ይህ ቦታ እጅግ በጣም መንፈስን የሚያድስ የተረጋጋ ሰላም ያለው ታሪካዊ የሆነ በጣም ደስ የሚል ቦታ ነው እና ሁላችሁም እየሄዳችሁ ይህንን ቦታ እንድትጎበኙት ፍላጎቴ ነው። ውድ የሜሎና ሚዲያ ተከታታዮች በሙሉ እነዚህንና እነዚህን መሰል ታሪኮችን የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት እጠይቃችኋለሁ። እናንተም ደግሞ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንድትነግሯቸው እንድታሳዩቸው ስለምፈልግ ሼር እንድታደርጉልኝ እፈልጋለሁ። ኮሜንት ላይ ደግሞ ስለዚህ ቦታ በተለየ ሁኔታ የምታውቁት ካለ ኮሜንት ላይ ጻፉልኝ።